$1 እንዳያመልጥ እንደምታዩት አሁን ዊዝድሮ ያደረኩት ወደ ባይናንስ ዋሌቴ $1 ገብቶልኛል። በዛሬ ቪዲዮ የምናየው አዲስና ጸዴ የኦንላይን ስራ ነው። ይህም የኦንላይን ስራ ሚኒመም ዊዝድሮ አማውንት $0.5 ነው። የአፑን ሊንክ በዲስክሪፕሽን እና በቴሌግራም ላይ አስቀምጫለሁ። ኢንስታል አድርጋችሁ ኦፕን ብላችሁ ወደ አፕሊኬሽኑ ግቡ። አለበለዚያ ማውረድ ከፈለጋችሁ ደግሞ ጃምፕ ታስክ ብላችሁ ከፕላይ ስቶር ማውረድ ትችላላችሁ። እዚህ ጋር ኮንታይን ብላችሁ እለፉ። እዚህ ጋር በሶስት አማራጮች እንድትገቡ ያደርጋችኋል። እኔ በኢሜይል ነው መግባት የምፈልገው። ስለዚህ ኢሜይሏን ነክቼ አንድ ጊዜ ሳይን ኢን ብዬ ገባለሁ ማለት ነው። አፕሊኬሽኑ ላይ እንደገባው የአፕሊኬሽኑ ኢንተርፌስ ይሄንን ይመስላል። እንደገባችሁ ከላይ በኩል እንደምታዩት 0 ጃምፕ ታስክ ነው ያለው ወይም ምንም ባላንስ የለኝም ማለት ነው። እዚህ አፕሊኬሽን ላይ በጣም ብዙ ስራዎች አሉ። ከዛ ውስጥ አንዱ የዴሊ ሪዋርድ ነው። በየቀኑ እየገባችሁ እዚህ ጋር ክላይም ሪዋርድ የምትላለች እሷን አንድ ጊዜ ነክታችሁ ዴሊ ሪዋርዳችሁን መቀበል አለባችሁ። በየ24 ሰዓቱ እየገባችሁ ዴሊ ሳይኒን ማድረግ አለባችሁ። በየቀኑ እየገባችሁ ሪዋርዳችሁን መቀበል ትችላላችሁ ማለት ነው። ለዛሬ እኔ ተቀብያለሁ። እዚህ ጋር እንደምታዩት ነጌናና ክላይም አድርግ እያሉኝ ነው። ከላይ በኩል እንደምታዩት ወደ 0.01 ጃምፕ ታስክ በዴሊ ክላይም ብቻ ተቀብያለሁ። እዚህ አፕሊኬሽን ላይ በጣም ብዙ ስራዎች አሉ። የተለያዩ ጌሞችን በመጫወትና የዩቲዩብ ቪዲዮ በማየት እና የተለያዩ ቻናሎችን ሰብስክራይብ እና ጆይን ፎሎ በማድረግ ሪዋርድ መቀበል ትችላላችሁ። ስራው በጣም ቀላል ነው። ለምሳሌ እዚህ ባይናንስ የሚለው ጋር ብገቡ እዚህ ጋር እንደምታዩት ወደ $6 አካባቢ እንሰጣለን እያሉኝ ነው። እንዴት ነው የምትሰሩት? ከታች በኩል ሊንክ አለች። እሷን እየነካችሁ የባይናንስ አካውንት መክፈት አለባችሁ። ከከፈታችሁ በኋላ እዚህ ጋር እንደምታዩት KYC ቬሪፊኬሽን ማለፍ አለባችሁ። በመታወቂያ በናሽናል አይዲ ቬሪፋይ ማድረግ አለባችሁ። ቬሪፋይ ካርጋችሁ በኋላ ሶስተኛው ጋር እንደምታዩት በክሪፕቶ ወይም በዶላር ስፖት ትሬድ ማድረግ አለባችሁ። ስፖት ትሬድ ካደረጋችሁ በኋላ ከታች በኩል እንደምታዩት ወደ 10 ጃምፕ ታስክ ወይም $6 ይሰጣሉ። የባይናንስ አካውንት መክፈት ከፈለጋችሁ ፍላጎቱ ያላችሁ በዚህ አፕሊኬሽን ላይ በቀላሉ መስራት ትችላላችሁ። ስታርት ታስክ የሚለውን እየነካችሁ የባይናንስ አካውንት እየከፈታችሁ ዶላር ውሰዱ። አሁን ደግሞ ወደ ሌላኛው ስራ ስንሄድ እዚህ ጋር እንደምታዩት ጌም በመጫወት የሚከፍል ስራ አለ። ከታች በኩል ያለችውን ስታርት ታስክ የሚለውን እየነካችሁ ከፕላይ ስቶር ዳውንሎድ በማድረግ ጌም የተጫወታችሁ ሌቭል ሲጨምሩ ወደ $1 መስራት ትችላላችሁ። እዚህ ጋርም ያለው ሌላኛው ስራ ወደ $7 የምትሰሩበት ስራ ነው። የምታዩትን የጌም አፕሊኬሽን በማውረድ ሌቭላችሁን ሲጨምሩ እንደምታዩት ዶላሩም እየጨመረ ይሄዳል። እንደምታዩት ጌሙን እንደጨረሳችሁ $7 ወይም 12 ጃምፕ ታስክ ትወስዳላችሁ። እዚህ አፕሊኬሽን ላይ በጣም ብዙ ስራዎች የሚሰሩ አሉ። እዚህ ጋር እንደምታዩ የዩቲዩብ ቪዲዮችን በማየት እና ሰብስክራይብ በማድረግ ሪዋርዶችን ዶላር መቀበል ትችላላችሁ ማለት ነው። አብዛኛው ጊዜ እዚህ አፕሊኬሽን ላይ የሚበዛው ጌም በመጫወት ነው። እዚህ ጋር እንደምታዩት እስከ $26 መስራት ትችላላችሁ። በቀላሉ በአንድ ጌም ብቻ $0.5 መድረስ ትችላላችሁ። አሁን ደግሞ ወደ መጨረሻው ወደ ዊዝድሮ ሲስተም ስንሄድ ከላይ በኩል ኤርኒንግ የምትሏን አንድ ጊዜ ልንኳት። እዚህ ጋር እንደምታዩት ሚኒመም ዊዝድሮ አማውንት 0.5 ጃምፕ ታስክ ነው። እኔ ያለኝ ግን አሁን 0.01 ጃምፕ ታስክ ነው ያለኝ። አሁን እስኪ ወደ ትክክለኛው አካውንት ሄደን ዊዝድሮ እናርግ። እንደምታዩት እኔ የምጠቀምበት ትክክለኛ ኦፊሻል አካውንቴ ነው። ወደ 2 ጃምፕ ታስክ አለኝ። ያ ማለት ወደ $1.26 አካባቢ ነው። አሁን ዊዝድሮ ለማድረግ ከፈለጋችሁ መጀመሪያ ከዋሌታችሁ ጋር ኮኔክት ማድረግ አለባችሁ። አድ የምትላለች እሷን አንድ ጊዜ ነክታችሁ ከዋሌታችሁ ጋር ኮኔክት ማድረግ አለባችሁ። ዊዝድሮ የምታደርጉት በሱ ስለሆነ ማለት ነው። እዚህ ጋር በጣም ብዙ ዋሌቶች አሉ። ከታች በኩል እንደምታዩት ከ400 በላይ ዋሌቶች እዚህ ጋር አሉ ማለት ነው። ዊዝድሮ ለማድረግ ከእናንተ ከቴሌግራም ዋሌት ጋር ኮኔክት ማድረግ ከፈለጋችሁ ኦል ዋሌትስ የሚለው ጋር ነው የቴሌግራም ዋሌት። እኔ አሁን ከባይናንስ ጋር ስለማገናኝ ባይናንስ የምትሏን አንድ ጊዜ ነካለሁ። እዚህ ጋር ከባይናንስ ዋሌት ጋር ኮኔክት ያደርጋልኝ ነው አውቶማቲካሊ። እዚህ ጋር እንደምታዩት ቀጥታ ወደ ባይናንስ ነው ያስገባኝ። እንደምታዩት እዚህ ጋር ኮኔክት እንዳደረግ ኖቲፊኬሽን መጥቶልኛል። ከላይ በኩል ጃምፕ ታስክ መሆኑን ካረጋገጣችሁ በኋላ ከታች በኩል ኮንፊርም የምትሏን አንድ ጊዜ ነክታችሁ ዋሌታችሁ ጋር ኮኔክት አድርጉ። እንደምታዩት የኔው ኮኔክት እያደረገ ነው። አሁንም ወደ ባይናንስ ይወስደኛል። የጃምፕ ታስክ ከሆነ ከታች በኩል ኮንፊርም የምትሏን አንድ ጊዜ ነክታችሁ ወደ ኋላ ይመልሳችኋል። ከዋሌታችሁ ጋር ኮኔክት ካርጋችሁ በኋላ ዊዝድሮ ለማድረግ ከፈለጋችሁ ፔይ አውት የምትላለች እሷን አንድ ጊዜ ነክታችሁ ኔትወርክ ያስመርጣችኋል። የመጀመሪያው BCC ሪኮመንድድ የሚለው ላይ ፔይ አውት የምትሏን እንኳን ከታች በኩል እንደምታዩት ትራንስፌር ኢን ፕሮግረስ እያለኝ ነው። ያለኝንም ሁሉንም አውጥቻለሁ። እስኪ አሁን ደግሞ ወደ ባይናንሳችን ኒድ ከሰዓታት በኋላ ወደ 2 ጃምፕ ታስክ ወደ ዋሌቴ ገብቶልኛል። እዚህ ጋር እንደምታዩት ኖቲፊኬሽን መጥቶልኛል ማለት ነው። እዚህ ጋር ነክታችሁ እንደገባችሁ እዚህ ጋር $1 በቀላሉ ላወጣችሁ ያለው ማለት ነው። ከፈለጋችሁ እዚህ ጋር ቀኑ ማየት ትችላላችሁ። የዛሬ ቪዲዮ ከነማረጋገጫው ይሄንን ይመስላል። ሰብስክራይብ እና ቴሌግራም